በናዝሬቱ በኢየሱስ ክርስቶስ ስም ከሞት ጥላ መካከል ሕይወትን የሚያወጣ በጨለማ ውስጥ ብርሃንን የሚፈነጥቅ የማይቻለውን የሚችል በምድረ በዳ መንገድም በበረሃም ወንዝን የሚያደርግ ያ የሰራዊት ጌታ እግዚአብሔር ሰላምና ጸጋው ጥበቃውና መለኮታዊ ኃይሉ በዚህ ሰዓት ይህንን ድምጽ በምትሰሙ ቅዱሳን ሁሉ ላይ ይፍሰስ። ስሙኝ። ዛሬ መንፈስ ቅዱስ ለነፍሳችሁ የሚናገረው አንድ ታላቅ ቃል አለ። እርሱም ሰላም ነው የሚል ነው። ምናልባት ዛሬ በሕይወትህ ውስጥ ማዕበል እየጮህብህ ይሆናል። ምናልባት በቤትህ ውስጥ እየዛተብህ ይሆናል። ምናልባት ተስፋ የቆረጥክበትና አበቃ ያልከው ጉዳይ ይኖር ይሆናል። ነገር ግን ዛሬ እግዚአብሔር ሰማይን ከፍቶ የሚነግርህ ሚስጥር አለ። ልጄ ሆይ ሁኔታዎች ቢቃወሙህም ነገሮች ቢበላሹም እኔ በዙፋኔ ላይ ያለውና ሰላም ነው ይልሃል። ኦ ጌታ ሆይ ዛሬ በዚህ ቃል ውስጥ የሚወጣውን ኃይል በቤትህ ላይ የሚታወጀውን የሞት አዋጅ ይስበረው። ተመልከት፣ በቅዱሳን መጽሐፍ ውስጥ በሹነም ምድር አንዲት ባለጸጋ ሴት ነበረች። ስማኝ፣ መጽሐፍ ቅዱስ ባለጸጋ ይላታል። ነገር ግን ባለጸጋነቷ በወርቅና በብር ብቻ እንዳይመስልህ፣ ይልቁንም የእግዚአብሔርን መገኘት በመለየት ረገድ ባለጸጋ ነበረች። የእግዚአብሔር ሰው ኤልሳ በዚያ ምድር ሲያልፍ ባየችው ጊዜ በልቧ ውስጥ ትልቅ መንቀጥቀጥ ሆነ። ይህ የሚመላለሰው ተራ መንገደኛ አይደለም፣ ይህ ሰው የእግዚአብሔር የቅድስና ማህተብ ያረፈበት ቅዱስ ሰው ነው አለች። ኦ ዛሬ እግዚአብሔር የመለየት ጸጋን ይስጥ። ይህች ሴት ለኤልሳ የሚበላውና የሚጠጣውን ብቻ አልሰጠችም፣ ይልቁንም በቤቷ ሰገነት ላይ ትንሽ ክፍል ሰራችለት። አልጋ፣ ጠረጴዛ፣ ወንበርና መቅረዝ አዘጋጀችለት። ስማኝ፣ በህይወቱ ውስጥ ለእግዚአብሔር የሚሆን ክፍል ስታዘጋጅ እግዚአብሔር ደግሞ ላንተ የማይቻልህን ተአምር ያዘጋጃል። ይህች ሴት የሆነ ነገር ፈልጋ አልነበር የሚሰራችው፣ በፍጹም ፍቅርና ትህትና ነበር። ኤልሳ ግን በነገሩ ተነካ። ምን ላርግልሽ? ለንጉሱ ወይስ ለሰራዊት አለቃ ልናገርልሽ አላት። እርሷ ግን እኔ በወገኖቼ መካከል በሰላም ኖራለሁ አለችው። ኦ ትህትናዋን ተመልከት። እግዚአብሔር ግን የሰውን ጥያቄ ብቻ ሳይሆን በልብ ውስጥ የተቀበረውን ጥልቅ ስብራት ያውቃል። አገልጋዩ ጊያዝ አንድ ሚስጥር ተናገረ። ጌታዬ ሆይ ልጅ የላትም፣ ባሏም ሽማግሌ ነው አለው። ኤልሳም ጠራትና በሚቀጥለው ዓመት በዚህ ጊዜ ወንድ ልጅ ታቅፊያለሽ አላት። ስማኝ፣ ሴቲቱ ደነገጠች። ጌታዬ ሆይ አትዋሸኝ አለች። ለምን? ምክንያቱም መካንነቷና የባሏ እርጅና ተስፋ አስቆርጧት ነበር። የማይቻለውን ነገር ማሰብ ፈርታ ነበር። ግን ስማኝ፣ እግዚአብሔር ሊባርክ ሲነሳ ተፈጥሮን ያዛል። እግዚአብሔር ሊሾም ሲነሳ መካንነትን ያጠፋል። ቃሉ እንደተባለው ሆነ። ሴቲቱ ወንድ ልጅ ወለደች። ቤቷ በሳቅ ተሞላ፣ በረከቷ በእጇ ገባ። ነገር ግን ያንተም ሕይወት እንዲህ ትሆን ይሆናል። እግዚአብሔር የሰጠህ በረከት እያደገ ሲሄድ፣ ህልም ፍሬ እያፈራ ሲመጣ ድንገት ፈተናው ይመጣል። ልጁ አደገ። አንድ ቀን ከአባቱ ጋር እርሻ በሄደበት ወቅት ራሴን እያለ ጮኸ። ስማኝ፣ እርሻ ማለት በረከት ያለበት ስፍራ ነው። በበረከት መሃል ጣልቃት መጣ። ልጁ ወደ ቤቱ ተመለሰ። እስከ ቀትር ድረስ በእናቱ ጭን ላይ ተቀመጠ። ከዚያም ሕይወቱ አለፈች። ኦ ጌታ ሆይ ዛሬ ቤቷ በሐዘን ሊናወጥ ነው። ዛሬ ለቅሶ ሊሞላ ነው። ነገር ግን ስማኝ፣ ይህች ሴት ተራ ሴት አይደለችም። ልጇ ሲሞትባት አልጮኸችም፣ ልብሷን አልቀደደችም፣ ጎረቤት አልጠራችም። ይልቁንም ምን አደረገች? ተመልከት። የሞተውን ልጇን ወስዳ በዚያ የእግዚአብሔር ሰው ክፍል ውስጥ ባለው አልጋ ላይ አጋደመችው። ኦ ጌታ ሆይ ዛሬ ችግርህን በሰው ፊት ከመዘርገፍ ይልቅ መፍትሄው ወዳለበት ስፍራ ውሰደው። ልጁን በዚያ አስቀምጣ ክፍሉን ዘግታ ወጣች። ባሏን አህያ እንዲጭንላት ጠየቀችው። ባሏ ዛሬ በዓል ወይም ሰንበት አይደለም፣ ለምን ትሄጃለሽ ቢላትም እርሷ ግን በጥልቅ ሰላም ሆና በልቧ ያለውን ያንን የእምነት ሰይፍ መዘዘችና ምን አለች? ሰላም ነው አለች። ጌታ ሆይ ስማኝ፣ አንተ በጭንቅ ውስጥ ያለ ሰው በቤትህ ሬሳ ተኝቶ ሰላም ነው ማለት ትችላለህ? ሁኔታዎች እየጮሁብህ ሰላም ነው ማለት ትችላለህ? ይህች ሴት ልጄ ሞቷል አላለችም፣ ተስፋዬ ተቆርጧል አላለችም። ይልቁንም ያንን ሰማያዊ ቋንቋ ተናገረች። ዛሬ በመንፈስ ቅዱስ እሳት እነግርሃለሁ፣ ያንተን ምላሽ መቀየር አለበት። እንባህን ጥረግና ሰላም ነው በል። ስማኝ፣ አህያዋን ጭና ወደ ቀርሜሎስ ተራራ በጥድፊያ ተጓዘች። አገልጋዩም እንዳታቆም እኔ እስካልኩ ድረስ ፍጥነቱን እንዳትቀንስ አለችው። ተመልከት፣ እምነት ጥድፊያ ያለው እምነት ሰዓት አይጠብቅም። የእግዚአብሔር ሰው ኤልሳ ከሩቅ ሆኖ ሲያያት ያቺ ሱናማይት አይደለችም አለ። ጊያዝም እንዲህ አለው፣ ሩጥና ተቀበላት። ለባልሽ ሰላም ነውን? ለልጅሽ ሰላም ነውን? ለአንቺ ሰላም ነውን? ብለህ ጠይቃት አለው። ስማኝ፣ ጊያዝ መጣ፣ ጥያቄውን አቀረበ። ሴቲቱ ግን ለጊያዝ ዝርዝር ታሪክ አላወራችለትም። ጊያዝ ታምር የለውም፣ ጊያዝ ኃይል የለውም፣ ጊያዝ የመፍትሄው ባለቤት አይደለም። ለጊያዝም የሰጠችው መልስ ያንኑ ነው፣ ሰላም ነው አለች። ኦ ሃሌሉያ! ዛሬ በኢየሱስ ስም ነግርሃለሁ፣ ዝም ብለህ
ለሰው ችግርህን አታውራ። ዝም ብለህ ለሰው ሁሉ እንባህን አታሳይ። መፍትሄው ወዳለበት ስፍራ ብቻ ሂድ። ተመልከት። ኤልሳ ዘንድ ሲደርስ ግን እግሩ ላይ ተደፋች። ነፍሷ ተጨንቃ ነበር። ኤልሳ አላወቀም ነበር። እግዚአብሔር ሰውሮበት ነበር። ሴቲቱ ጌታዬ ሆይ ልጅ ስጠኝ ብዬህ ነበርን? አትዋሸኝ አላልኩህም ነበርን? አለችው። ኤልሳ የነገሩን ክብደት ተረዳ። ጊያዝን ጠርቶ ወገብህን ታጠቅ፣ በትርህን ይዘህ ሩጥ፣ በልጁም ፊት ላይ አኑረው አለው። ስማኝ። ጊያዝ ሮጠ፣ በትሩን አኖረ። ግን ምንም ድምጽ የለም፣ ምንም እንቅስቃሴ የለም። ለምን መሰለ? በትሩ ብቻውን ተአምር አይሰራም። የቃሉ ባለቤት መምጣት አለበት። ሴቲቱ ግን ሕያው እግዚአብሔርን በነፍስህም እምላለሁ ከአንተ አልለይም አለች። ኦ ያ የኤልሳ መንፈስ በውስጧ ገብቷል። ተአምሬን እስካይ ድረስ አልለቅህም አለችው። ዛሬ በመንፈስ ቅዱስ ቅባት እነግርሃለሁ፣ ዛሬ እግዚአብሔርን ካልባረከኝ አልለቅህም የምትልበት ቀን ነው። ኤልሳ ተነሳ፣ ወደ ቤቷ መጣ፣ ወደ ክፍሉ ገባ። ልጁ ሞቶ በአልጋው ላይ ተኝቷል። ኤልሳ ምን አደረገ? ክፍሉን ዘጋው። ስማኝ፣ ተአምር በሚሰራበት ሰዓት ተመልካች አያስፈልግም። ተአምር በሚሰራበት ሰዓት ጫጫታ አያስፈልግም። ኤልሳ ወደ እግዚአብሔር ጸለየ። ከዚያም በልጁ ላይ ተኛ። አፉን በአፉ አይኑን በአይኑ እጁን በእጁ ላይ ያደረገ። ተመልከት፣ ሙቀቱ ወደ ልጁ መሸጋገር ጀመረ። የልጁ አካል መሞቅ ጀመረ። ኤልሳ ደጋግሞ አደረገው። ልጁም 7 ጊዜ ካስነጠሰው በኋላ አይኑን ገለጠ። ኦ ጌታ ሆይ ዛሬ ሬሳው ተነሳ፣ ዛሬ ሞቱ ተሸነፈ፣ ዛሬ ለቅሶ ወደ ሳቅ ተለወጠ። ዛሬ በህይወትህ አበቃለት ያልከው ነገር ጌታ ህይወት ይዘራበታል። ኦ ጌታ ሆይ ተመልከት። ኤልሳ ለጊያዝ ምን አለው? ያቺን ሱናማዊት ጥራት አለው። ሴቲቱም ወደ ክፍሉ ገባች። ጌታ ሆይ ያ በሬሳ ጨርቅ ተጠቅልሎ የነበረው ልጇ፣ ያ እስትንፋሱ ተቆርጦ የነበረው ልጇ፣ ያ ለቅሶና ሐዘን ሰበብ ሊሆን የነበረው ልጇ ዛሬ አይኑን ገልጦ ቆሞ እየሳቀ በፊቷ አለ። ኤልሳ ምን አላት? ሽኑ ሰጂ። ስማኝ አንቺ እናት፣ ስማኝ አንተ አባት፣ ዛሬ እግዚአብሔር እንዲህ ይልሃል፣ ያዘንክበትን ጉዳይ በደስታ ትረከበዋለህ፣ የሞተብህን ተስፋ በህይወት ታገኘዋለህ። ሴቲቱ ተደፋች፣ ሰገደች፣ አመሰገነች። ለምን መሰለ? ሰላም ነው ብላ በጨለማ ውስጥ የተናገረችው ቃል ዛሬ በብርሃን ተገለጠላት። ወገኔ ሆይ ዛሬ በእምነት ሰላም ነው ካልክ ነገ በተአምር እግዚአብሔር ታማኝ ነው ትላለህ። ስማኝ፣ ታሪኩ እዚህ ላይ አያበቃም። እግዚአብሔር አንድን ሰው ሊባርክ ሲነሳ በጊዜያዊ ተአምር ብቻ አይቆምም። ከዓመታት በኋላ በምድሪቱ ላይ 7 ዓመት የሚቆይ ጽኑ ረሃብ መጣ። ኤልሳ ለሴቲቱ ረሃብ ሊመጣ ነውና ተነሺ፣ አንቺና ቤተሰብሽ ወደሚመቻችሁ ስፍራ ሂዱ አላት። ስማኝ፣ እግዚአብሔርን ስታከብር እግዚአብሔር ከመከራ በፊት ቀድሞ ያወራሃል። እግዚአብሔር ከጥፋት በፊት ቀድሞ ይመክርሃል። ሴቲቱ ተነስታ ወደ ፍልስጤም ምድር ሄደች። 7 ዓመት በዚያ ቆየች። ስማኝ፣ 7 ዓመት ማለት ረጅም ጊዜ ነው። ርስቷ ተወሮ ሊሆን ይችላል፣ ቤቷ ፈርሶ ሊሆን ይችላል፣ ሰዎች ረስተዋል ሊሆን ይችላል። 7 ዓመት ካለፈ በኋላ ወደ ሀገሯ ተመለሰች። ስለ ቤቷና ስለ እርሻዋ ልትማጸን ወደ ንጉሱ ሄደች። ኦ ጌታ ሆይ መለኮታዊ አጋጣሚ ተመልከት። በዚያ ሰዓት፣ በዚያች ደቂቃ፣ በዚያች ሰከንድ ንጉሱ የኤልሳዕን አገልጋይ ጊያዝን እንዲህ ብሎ ይጠይቀው ነበር። ኤልሳ ያደረገውን ታላቅ ተአምር እስኪ ንገረኝ አለው። ጊያዝም ኤልሳ የሞተውን ልጅ እንዴት እንዳስነሳው ለንጉሱ እያወራ ሳለ ኦ ሃሌሉያ፣ በሩ ተንኳኳ። ሴቲቱና ያ ከሞት የተነሳው ልጇ በንጉሱ ፊት ቆሙ። ጊያዝ ደነገጠ። ንጉሱ ሆይ እኔ ማወራ ስለዚህ ሴት ነው፣ ያስነሳውም ልጅ ይሄውልህ አለው። ንጉሱ ተገረመ። ሴቲቱን ጠየቃት፣ እርሷም ታሪኩን ነገረችው። ንጉሱም ወዲያውኑ ምን አዘዘ? ርስቷን ሁሉ መልሱላት፣ እርሷ ከሄደች ጀምሮ እስከዛሬ ድረስ የእርሻዋን ፍሬ ሁሉ ስጧት ብሎ አዘዘ። ስማኝ አንተ ሰው፣ ዛሬ በመንፈስ ቅዱስ እሳት እነግርሃለሁ፣ ሰዎች የወሰዱብህ ርስት ይመለሳል። በስደት ዘመን የጠፋብት በረከት ከወለዱ ጋር ይመለሳል። እግዚአብሔር የሴቲቱን የሞተ ልጅ ብቻ አይደለም ያስነሳው፣ የሞተ ርስቷንም ጭምር ነው ያስነሳው። ዛሬ በኢየሱስ ስም የታወጀው አዋጅ ይህ ነው፣ ሁለንተናዊ መመለስ፣ ቶታል ሪስቶሬሽን። ኦ ጌታ ሆይ ዛሬ በኢየሱስ ስም መዝገቦች ይከፈቱ። ዛሬ በኢየሱስ ስም የቆዩ ጉዳዮች ይፈጸሙ። ስማኝ፣ ሱናማዊቷ ሴት ሰላም ነው ስትል የነበረው እግዚአብሔርን በሁኔታዎች ላይ የበላይ መሆኑን ስላወቀች ነው። ዛሬ አንተም እንዲህ በል፣ ኪሴ ባዶ ቢሆንም ሰላም ነው፣ ጤናዬ ቢታወክም ሰላም ነው፣ ጠላቶቼ ቢከቡኝም ሰላም ነው፣ ምክንያቱም የሚይዝህ የእግዚአብሔር እጅ ከሁኔታዎች ሁሉ ይበልጣል። ያ የሱናማዊቷ አምላክ ዛሬም በዙፋኑ ላይ አለ። እርሱ አልተለወጠም። ዛሬም ሙታንን ያስነሳል። ዛሬም ርስትን ይመልሳል። ዛሬም ለቅሶን ወደ ሳቅ ይለውጣል። ኦ ጌታ ሆይ ዛሬ መንፈስ ቅዱስ አሁንም እየተናገረ ነው። ገና ብዙ የሚባል አለ። ገና ታላቅ መገለጥ አለ። ጌታ ገና ጉድ ይሰራል። አሁንም ስማኝ፣ ገና ታሪኩ ይቀጥላል። ሻሎም እንዳነሳኝ ትዛለኝና አልቻልኩበትም ዝም ማለት። ምስጋናና ክብር ይሁንለት